ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኩላሊት ህመም መንስኤዎቹን፣ ምንነቱን፣ ምልክቶቹን፣ ህክምናውን እናም መፍትሄዎቹን ከአመጋገብ ጀምሮ በዚህ ቪዲዮ ላይ ስለ ኩላሊት ህመም አንዳንድ መረጃዎችን የምሰጣችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ኩላሊቶች ከደማችን የሚወጣውን ቆሻሻ እናም ከመጠን በላይ ፈሳሾችን የማጣራት የደም ግፊትን የመቆጣጠርና የሰውነትን ኬሚካላዊ ሚዛን የመጠበቅ ኃላፊነት ያለባቸው ወሳኝ የአካል ክፍሎቻችን ናቸው። የኩላሊት ህመም በኩላሊት አካባቢ የሚሰማ ምቾት ማጣት ነው። እነዚህ ሁለት የባቄላ ቅርጽ ያላቸው አካላት ከጎድን አጥንታችሁ በታች ይቀመጣሉ። አንዱ በእያንዳንዱ የአከርካሪያችሁ ጎን ይቀመጣሉ። የኩላሊት ህመም ብዙውን ጊዜ በሽንት ስርዓታችሁ ውስጥ ያለውን ችግርን ያሳያል። ይሁን እንጂ የኩላሊት ህመም ከፍተኛ ደረጃ ላይ እስኪደርስ ድረስ ብዙ ጊዜ ሳይስተዋል የማይቀር ስጋት ነው። የኩላሊት በሽታን አስቀድሞ ለይቶ ማወቅ ተጨማሪ መበላሸትን ለመከላከልና ሁኔታውን በአግባቡ ለመቆጣጠር በጣም አስፈላጊ ነው። ቀደም ብሎ የማወቅ አስፈላጊነት የአደጋ መንስኤዎቹን፣ የተለመዱ ምልክቶቹንና የኩላሊት በሽታ የመመርመሪያ ዘዴዎችን ሰዎች የኩላሊት ጤንነታቸውን እንዲቆጣጠሩና አጠቃላይ ደህንነትን እንዲያሳድጉ ያስችላቸዋል። የኩላሊት በሽታ በጊዜ ሂደት የኩላሊት ተግባርን ቀስ በቀስ ማጣትን ያመለክታል። አጣዳፊ ወይም ደግሞ ስር የሰደደ ሊሆን ይችላል። እናም በተለያዩ ምክንያቶችም ሊከሰት ይችላል። ለምሳሌ የስኳር በሽታ፣ የደም ግፊት፣ የጄኔቲክስ ቅድመ ዝንባሌ እናም አንዳንድ መድኃኒቶች የኩላሊት በሽታን ያስከትላሉ። በመጀመሪያዎቹ ደረጃዎች የኩላሊት በሽታ ሊታዩ የሚችሉ ምልክቶችን ላያሳይ ይችላል። ይህም ቀደም ብሎ ለመለየት ይበልጥ አሳሳቢ ያደርገዋል። የኩላሊት በሽታን አስቀድሞ ማወቅ በሂደቱ እናም በአያያዝ ላይ ከፍተኛ ለውጥን ሊያመጣ ይችላል። የኩላሊት በሽታን ገና በለጋ ደረጃ መለየት በጊዜው ጣልቃ መግባት ያስችላል። ይህም እድገቱን ሊያዘገይ ወይም ደግሞ ሊያቆመውም ይችላል። እንዲሁም የኩላሊት ተግባርንናም አጠቃላይ የህይወት ጥራትን ሊያሻሽሉ ለሚችሉ የአኗኗር ዘይቤዎችና የህክምና እድሎችን ይሰጣችኋል ማለት ነው። ታዲያ ለኩላሊት በሽታ የሚያጋልጡ ምክንያቶች ምንድናቸው የሚለውን እነግራችኋለሁኝ። አንዳንድ ምክንያቶች በኩላሊት በሽታ የመያዝ እድልን ይጨምራሉ። እነዚህም አንደኛ የስኳር በሽታ ነው። በደም ውስጥ ያለው የስኳር መጠን በጊዜ ሂደት በኩላሊት ላይ በሚፈጥረው ጫና ምክንያት የስኳር በሽታ ያለባቸው ሰዎች ለኩላሊት በሽታ የተጋለጡ ናቸው። ስለዚህ የስኳር በሽታ ካለባችሁ የደማችሁን የስኳር መጠን በሚገባ መድኃኒት በመውሰድም ህክምና በማድረግም ግዴታ መቆጣጠር አለባችሁ። ሁለተኛ ደግሞ የደም ግፊት ነው። ከፍተኛ የሆነ የደም ግፊት በኩላሊት ውስጥ የደም ስሮችን ሊጎዳ ይችላል። በጣም ሁለት ዋና ዋና የምንላቸው የኩላሊት በሽታ አደጋ ስጋትን የሚጨምሩ በሽታዎች የስኳር በሽታ እናም የደም ግፊት ናቸው። ስለዚህ እነዚህ ሁለት በሽታዎች ካለባችሁ በጣም ጥንቃቄ ማድረግ ያስፈልጋል። ሶስተኛ ደግሞ የቤተሰብ ታሪክ ወይም ደግሞ በዘር የኩላሊት ችግር ካለ ነው። የቤተሰብ ታሪክ የኩላሊት በሽታ አንድ ግለሰብ ለበሽታው እንዲጋለጥ እድሉን ይጨምረዋል ማለት ነው። ስለዚህ በዘር የኩላሊት በሽታ ካለ የመጋለጥ እድላችሁ ትንሽ ሰፋ ያለ ሊሆን ስለሚችል በጣም ጥንቃቄ ማድረግና ህክምና ማድረግም አለባችሁ። አራተኛ ደግሞ ጤናማ ያልሆነ ውፍረት ነው። ከመጠን በላይ መወፈር ለስኳር በሽታ እናም ለደም ግፊት መጨመር ይዳርጋል። እነዚህ ደግሞ ሁለት ችግሮች ለኩላሊት በሽታ የሚዳርጉ ዋና ዋና መንስኤዎች ናቸው። ስለዚህ ክብደታችሁን ጤናማ በሆነ ክልል ወይም ደግሞ ሚዛን ውስጥ መጠበቅ ያስፈልጋል። አምስተኛ ደግሞ እድሜ ነው። በተለይም ከ60 ዓመት በላይ በሆኑ ሰዎች ላይ የኩላሊት በሽታ የመያዝ እድል ሊጨምር ይችላል ማለት ነው። ታዲያ የኩላሊት በሽታ ሊከሰት ሲል የተለመዱ የኩላሊት በሽታ ምልክቶች ምንድናቸው የሚለውን እነግራችኋለሁኝ። በመጀመሪያዎቹ ደረጃዎች የኩላሊት በሽታዎች ሊታዩ የሚችሉ ምልክቶችን ምንም ላያመጣ ይችላል። ነገር ግን ሁኔታው እየገፋ ሲሄድ አንዳንድ ምልክቶች የኩላሊት ተግባርን መጓደልን ሊያመለክቱ ይችላሉ።
እነዚህን ምልክቶችን አስቀድሞ ማወቅ በጣም አስፈላጊ ነው። እነዚህም እንግዲህ አንደኛ ከፍተኛ የሆነ የድካም ስሜት ይሰማቸዋል። ያለማቋረጥ የድካም ስሜት መሰማት የኩላሊት በሽታ ምልክት ሊሆን ይችላል። ምክንያቱም ኩላሊቶች መርዛማ ንጥረ ነገሮችንና ከደም ውስጥ ቆሻሻን የማጣራት ኃላፊነት ስላለባቸው። ሁለተኛ ደግሞ እብጠት ይከሰታል። በእጆች፣ በእግሮች፣ በቁርጭምጭሚቶች ወይም ደግሞ ፊት ላይ በተለይም ጠዋት ላይ ማበጥ በተበላሸ የኩላሊት ተግባር ምክንያት ፈሳሽ መቆየቱን የሚያሳይ ምልክት ነው። ሶስተኛ ደግሞ በሽንት ውስጥ ለውጦችን ማየት ይከሰታል። የሽንት ድግግሞሽ፣ ቀለም ለውጥ ወይም ደግሞ መጠን ላይ የሚደረጉ ለውጦች የማስጠንቀቂያ የኩላሊት በሽታ ምልክቶች ሊሆኑ ይችላሉ። አረፋ ወይም ደግሞ አረፋ ያለው ሽንት እንዲሁ ለጭንቀታችሁ መንስኤ ሊሆን ይችላል። እንደዚህ አይነት ምልክቶችን የምትመለከቱ ከሆነ ሕክምና ማድረግ ያስፈልጋል። አራተኛ ደግሞ በሽንት ውስጥ ደም ማየት ነው። በሽንት ውስጥ የሚከሰት ደም በትንሽ መጠን እንኳን ቢሆን ወዲያውኑ የሕክምና ክትትል ይፈልጋል። ይህ የኩላሊት ችግርንም ሊያመለክት ይችላል። ታዲያ በሽንት ውስጥ የሚከሰት ደም ብቸኛው የኩላሊት በሽታ ምልክት አይደለም፣ በሌሎች ምክንያትም ይከሰታል። አምስተኛ ደግሞ የጥማት መጨመር ነው። ከመጠን በላይ የመጠማት ስሜት ወይም ደግሞ በአፍ ውስጥ የማያቋርጥ የብረታ ብረት ጣዕም መኖር የኩላሊት እክል ምልክት ሊሆኑ ይችላሉ። ስለዚህ እነዚህን ከባድ ምልክቶችን የምትመለከቱ ከሆነ አስቀድማችሁ ምርመራ ማድረግ ያስፈልጋል። ታዲያ የኩላሊት በሽታን ቀደም ብሎ ለማወቅ የሚደረግ የኩላሊት በሽታ ምርመራዎች ምን ምንድን ናቸው የሚለውን እነግራችኋለሁኝ። የኩላሊት በሽታን አስቀድሞ ለይቶ ማወቅ መደበኛ ምርመራ እናም ተገቢ ምርመራዎችን ማድረግን ይጠይቃል። የሕክምና ባለሙያዎች የኩላሊት ጤናን ለመገምገም የሚጠቀሙባቸው የተለያዩ የምርመራ ዘዴዎች አሉ ማለት ነው። እነዚህም አንደኛ የደም ምርመራዎችን ማድረግ ነው። እንደ ሴረም ክሬቲኒን እናም የግሎመሩላር ፊልትሬሽን ሬት ወይም ደግሞ GFR ያሉ የደም ምርመራዎች ኩላሊቶች ምን ያክል በጥሩ ሁኔታ እንደሚሰሩ ሊያመለክቱ ይችላል። ሁለተኛ ደግሞ የሽንት ምርመራ ነው። የሽንት ናሙና በኩላሊት ስራ ላይ እንደ ደም፣ ፕሮቲን ካለ ወይም ደግሞ ኢንፌክሽን ያሉ የተለመዱ ወይም አደገኛ ችግሮችን እንዳሉ የሚያሳይ ነው ማለት ነው። ስለዚህ እንደነዚህ አይነት ችግር ካለ የኩላሊት ችግር ሊሆን አመላካች ስለሚችል የሽንት ምርመራም የኩላሊት በሽታ ለመለየት ያገለግላል። ሶስተኛ ደግሞ የምስል ሙከራዎች ናቸው። እንደ አልትራሳውንድ ወይም ደግሞ ሲቲ ስካን ያሉ የምስል ምርመራዎች ስለ ኩላሊት አወቃቀሩ ምስላዊ ግምገማን ሊሰጡና ማንኛቸውንም ያልተለመዱ ነገሮችን መለየት ያስችላቸዋል። አራተኛ ደግሞ ባዮፕሲ ነው። በአንዳንድ ሁኔታዎች የኩላሊት ባዮፕሲ የኩላሊት መጎዳትን መንስኤ ለማወቅና ተገቢውን ሕክምና ለመምራት አስፈላጊ ሊሆን ይችላል። ስለዚህ በእነዚህ ምርመራዎች ኩላሊቶቻችሁ ላይ ችግር እንዳለ መለየት ይቻላል ማለት ነው። አሁን ደግሞ ለኩላሊት ጤና መከተል ያለባችሁ የአኗኗር ዘይቤ ለውጦችን እነግራችኋለሁኝ። የኩላሊቶቻችሁን ጤንነት ለመጠበቅ ቅድመ እርምጃዎችን መውሰድ በተለይም ለኩላሊት በሽታ ተጋላጭ ለሆኑ ግለሰቦች በጣም አስፈላጊ ነው። በርካታ የአኗኗር ዘይቤዎች የኩላሊት ጤናን ሊያሳድጉ እናም የኩላሊት በሽታ የመያዝ እድልን ይቀንሳሉ። እነዚህም እንግዲህ አንደኛ ጤናማ አመጋገብን መመገብ ያስፈልጋል። የተመጣጠነ ምግብ በአትክልት፣ በፍራፍሬ፣ በስስ ፕሮቲኖች እና ዝቅተኛ ቅባት ያላቸው በወተት ተዋጽኦዎች የበለጸጉ ምግቦችን መመገብ ያስፈልጋል። እንዲሁም ደግሞ እንደ ሶዲየም ወይም ደግሞ ጨው፣ ስኳርና የሳቹሬትድ የስብ መጠንን ደግሞ መገደብ ወይም ደግሞ ከአመጋገባችሁ ማስወገድ ያስፈልጋል። ሁለተኛ ደግሞ የሰውነታችሁን የፈሳሽ ሚዛን መጠበቅ ነው። እርጥበት ሊኖራችሁ ይገባል። ማለትም በቂ ውሃን መጠጣት አለባችሁ። ለኩላሊት ስራ ትክክለኛ እርጥበት ወይም ደግሞ የፈሳሽ መጠንን መጠበቅ አስፈላጊ ነው። ቀኑን ሙሉ ብዙ ውሃን መጠጣት ያስፈልጋል ማለት ነው። በቀን ቢያንስ ከ2.5 ሊትር እስከ 3 ሊትር ውሃ መጠጣት አለባችሁ። ሶስተኛ ደግሞ የደም ግፊትን መቆጣጠር ያስፈልጋል። የደም ግፊት ካለባችሁ በአኗኗር ለውጦችና በታዘዙ መድኃኒቶች አማካኝነት የደም ግፊትን ለመቆጣጠር ከጤና ባለሙያ ጋር መስራት ይኖርባቸዋል። አራተኛ ደግሞ የስኳር በሽታን መቆጣጠር ያስፈልጋል። የስኳር ህመም ካለባችሁ የደም ስኳር መጠንን በየጊዜው ተቆጣጠሩና ሕክምናችሁን ከዶክተራችሁ ጋር በአግባቡ መከታተል ያስፈልጋል ማለት ነው። ስለዚህ የደም ግፊትና የስኳር በሽታ ካለባችሁ በተለይ እነዚህ ሁለቱን ችግሮች በሚገባ ቁጥጥር ልታደርጉባቸው ይገባል። አምስተኛ ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግም ያስፈልጋል። መደበኛ የሆነ የአካል ብቃት እንቅስቃሴን ማድረግ ጤናማ ክብደትን ለመጠበቅና አጠቃላይ የኩላሊት ጤናን
ለመደገፍ ይረዳል ማለት ነው። ስለዚህ እነዚህን መሰረታዊ ነገሮችን በማድረግ የኩላሊቶቻችሁን ጤንነት መጠበቅ ትችላላችሁ። በአጠቃላይ የኩላሊት በሽታ ምልክቶች ካጋጠማችሁ ወይም ደግሞ ለበሽታው የሚያጋልጡ ሁኔታዎች ካጋጠማችሁ ወዲያውኑ የሕክምና እርዳታ ማግኘት አስፈላጊ ነው። ቀደም ብሎ ማወቅናም ጣልቃ መግባት የኩላሊት ጤና ውጤቶቻችሁን በእጅጉ ሊያሻሽሉ ይችላል ማለት ነው። የኩላሊት በሽታን ቀደም ብሎ ማግኘቱ በጣም አስፈላጊ ነው። ምክንያቱም ወቅታዊ ሕክምናን ለማድረግ ስለሚያስችል የኩላሊት በሽታዎችን እድገትን ሊያዘገይ ወይም ደግሞ ሊያቆመውም ይችላል። የችግሮችን ስጋትም ይቀንሳልና አጠቃላይ የሕክምና ውጤቶችንና የህይወት ጥራትንም ያሻሽላል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ኩላሊት በሽታ ምንነት በዚህ ቪዲዮ ላይ፣ ስለ ህክምናው፣ ስለ ቁጥጥሩ፣ ስለ መፍትሄዎቹ በዚህ ቪዲዮ ላይ ዘርዘር አድርጌ አጠር አድርጌ አስረድቻችኋለሁ ማለት ነው። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።